ጤና ይስጥልኝ እንደምን አላችሁ? በጣም የሚገርም ኦብዘርቬሽን አለኝ። ኦብዘርቬሽን ወይም ምልከታ ዛሬ አንዳንድ ጽሁፎች እያነበብኩ ወደ አእምሮ የመጡትና የተመለከትኳቸውን ባጭሩ ለማጋራት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በነባር አስተሳሰብ ባላቸው የኢትዮጵያ ክፍለ ህዝቦች ላይ የሚካሄደው መንግስታዊ፣ ስርዓታዊ፣ መዋቅራዊ እና ጽንፈኞች የሚተባበሩበት የዘር ማጥፋት ሙከራ እንዳይጋለጥ ሙከራውን በሚያደርጉ አካላትና ደጋፊዎቻቸው እንዲሁም በሽፋን ሰጪዎቻቸው የሚነገሩ ቃላቶች አሉ። ሚዲያውን ስትዳስሱት በአረፍተ ነገሩ ማን የት እንደቆመ ማወቅ ትችላላችሁ። ለምሳሌ የጽንፈኛው ዋሃብያ የህዋት ፕሮጀክት እንዳይቋረጥ፣ የዘር ማጥፋት ፕሮጀክት እንዳይቋረጥ፣ አገር የመፍጠር ትናንሽ አገር የመፍጠር ፕሮጀክት እንዳይቋረጥ፣ የኦነግ ትልቅ አገር መፍጠርና ሌላውን የማጥፋት ፍላጎት እና ሌሎቹ ውጪ ገብ ነባር ጠል ልሂቃንም ሆኑ ድርጅቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ላይ የሚካሄደውን ፍጅት መዋቅራዊ፣ ስርዓታዊ፣ መንግስታዊ ድጋፍ ያለው እና የታቀደ መሆኑ እንዳይታወቅ የሚጠቀሙባቸው ቃላቶች አሉ። ስለዚህ ጽሁፎችን ሁሉ ስትመረምሩ በእነዚህ ቃላቶች ብትመረምሩ ማን የት እንደቆመ ማወቅ ትችላላችሁ። 10 የተለመዱ ንግግሮችን ላንብብላችሁ። ችግር በተፈጠረ ቁጥርና መከራ የደረሰበት ህዝብ ድረሱልኝ ባለ ቁጥር፣ እልቂት በተፈጸመ ቁጥር የሚጠቀሙባቸው 10 አነጋገሮች አሏቸው። አንደኛ፣ በንግግሮቻችሁ ውስጥ ይላሉ ያጋጠመው የሰላም መታጣት ችግር። መታጣት፣ ሰላም መታጣት። ማን አሳጣ? እንዴት ታጣ? ማን ችግር ፈጠረ? አይነገርም። መታጣት ጀነራል ነው። ሁለተኛው በተቀሰቀሰው ግጭት ምክንያት። ግጭት ማለት ሁለት አካላት ነው የሚጋጩት። ስለዚህ አቅዶ የሚሰራ ሰው የለም ለማለት ነው ግጭት የሚሉት። ሶስተኛ፣ ልማታችንን ለማደናቀፍ። አሁን ልማትና እድገት አለ፣ የልማት ጠላቶች ናቸው ሰው የገደሉት፣ ሰው እያፈናቀሉ ያሉት ብለው ይደበቃሉ ባለቤት ላለመስጠት። አራተኛ፣ በሰላምና በመከባበር የኖረውን ህዝብ ለማጋጨት ነው አሁን የሚጮሁት ይላሉ የተጎዱት ሲናገሩ። በሰላምና በአንድነት አብሮ የኖረውን ህዝብ ለማጋጨት ነው የሚጮሁት ይላሉ። አምስተኛ፣ ይሄን የፈጸሙት ጸረ ሰላም ኃይሎች በተለይ ፋኖና ኦነግ ሸኔ ናቸው ይሏቸዋል። ስድስተኛ፣ ለተጎዳ ሰውን በጣም አዝነናል፣ ሀዘናችንን እንገልጻለን ብለው መግለጫ ያወጡላቸዋል። ከሀዘን ያለፈ ነገር አይናገሩም። ሰባተኛ፣ መንግስት ሰላምን ለማስፈን የበኩሉን እያደረገ ነው ብለው ተስፋ ይሰጧቸዋል። ባዶ ተስፋ። ተጠያቂ የለም ያስብላሉ። የሚጠየቅ የለም እየሞከረ ነው ይላሉ። ከሰማይ የወረደ መዓት ያስመስሉታል። ስምንተኛ፣ የሞቱት ክርስቲያኖች ብቻ አይደለም። በእነዚህ ንግግሮች የማይሸፈን ከሆነ እና እልቂት እንደ አርሲ እንደ ወለጋ ሲፈጸም ክርስቲያን ብቻ አይደለም ሌላውም ሞቷል ይሉና ገዳዩን ግድያው መከላከል የነበረበትን መንግስት ነፃ አውጥተው ስለሞቱ ሰዎች አይነትና ዘር ብሔር ያወራሉ። ልክ እንደ ጠቅላይ ሚኒስትሩ ሻሸመኔ ያለቀው እኮ ይሄም ብሔር ነው እንዳሉት ሰው ማለቅ አለበት ግዴታ ይመስል። ዘጠነኛ፣ ባለፉት ስርዓታት የነበረው የበላይነት፣ ጭቆናው፣ ቁርሾው በጣም ያስመረረው ሰው አንዳንዴ ችግር ሊፈጥር ይችላል ይላሉ። በዛውም ትርክቱን ያስት ትርክታቸውን ያጸኑታል። የአሁኑ ግድያ ህጋዊ ነው ብለው ይናገራሉ። 10ኛ፣ እኛ የታሪክ ቁስል አለብን፣ ይቅርታ አልተጠየቅንም፣ ይሄን እመኑና ሰላም ይመጣል፣ ይሄን ሳታምኑ ሰላም አይመጣም ይሏቸዋል። በተቃራኒው የማይሉት ደግሞ 10 ነጥብ አለ። ጠላቶችን ማወቅ ከፈለጋችሁ የምታልቁ ሰዎች፣ እልቂት የተፈጸመባቸው ስሙ። ሌላው ደግሞ ማይሉት የሚፈሩትና የሚሸሹት አለ። አንደኛ፣ ለተጎዱ ሰዎች ፍትህ ይሰጥ አይሉም፣ ቢሞቱ አይሉም። ሁለተኛ፣ ጉዳቱን ያደረሱት ለህግ ይቅረቡ አይሉም። ሶስተኛ፣ የተፈናቀሉት ወደ ቦታቸው ይመለሱና ይቋቋሙ አይሉም። የለም አረፍተ ነገራቸው ውስጥ። አራተኛ፣ መንግስት ዜጎችን ደህንነት የመጠበቅ ግዴታውን ይወጣ ብለው መንግስት ላይ ጫና አያደርጉም። እንደ በረዶ ማዕት የሚወርድ ያስመስሉታል። አምስተኛ፣ ለእልቂት ምክንያት የሆነው የዘር ህገ መንግስት
የጽንፈኞችና የዘረኞች የሐሰት ጥላቻ ትርክት በህግ ይታገድ፣ መጽሐፍቶቻቸውም ይሞገቱ፣ ለክርክር ይቅረቡ አይሉም። መንስኤውን የእልቂታችንን መንስኤ አይናገሩም። 6ኛ ባለፉት 38 ዓመታት በህወሓትና በኦነግ እነሱ በሚፈጥሯቸው ተከታታይ መንግስታት ያለቀው፣ የተፈናቀለው፣ የተሰደደው ህዝብ የወደመው ንብረት ይቆጠርና ፍትህ ይሰጥ፣ ቢሞቱ አይሉም። ይሄን አይናገሩም በምንም አይነት። 9ኛ ከውጪ ጠላቶች ጋር ተባብረው ያለፉ ኢትዮጵያን የጎዱ ጠላቶችን ናፈቁን እያሉ እነ ቱርክን፣ የነ ጣሊያን ፋሽስትን፣ የነ ጀርመንን መጽሐፍ ቅዱስ ኤዲት የሚያደርገው የኦነጉ የሃይማኖት ክንፍ ይሄ ጽንፈኛው ከግብፅም ከኳታርም ከተለያዩ ጽንፈኞች ጋር እየተነጋገረ ሀገር የሚያምሰው እሱ ስሙ እንዲነሳ አይፈልጉም። ስልጣን ላይ ቁጭ ብሎ ህዝብን የሚያጋጭ መንግስት ደግሞ ከስልጣን ይነሳ አይሉም። በዚህ ገዳዮችና ተገዳዮችን ልዩነት ታውቃላችሁ።